አይ ሰላም። ዛሬ እንግዲህ ይህንን ኑድል አብረን እንበላለን። በጣም ነው የሚያቃጥለው። ሞክሬ ነበረ ባለፈ ሞክሬ ነበር። ይጣፍጣል ግን በጣም ያቃጥላል። ድሮ ቻይና አንድ በጣም የሚጣፍጥ ኑድል አለ የቻይና በጣም የምወደው እኔ ልጆችን እርጉዞኜ በጣም ያምረኝ ነበር እና አለቃዬ አዲስ አበባ የእነሱን እዛ ቦሌ ሩዋንዳ የእነሱ ገበያ ሲሄድ ይዞልኝ እንድመጣ እለምነው ነበር እና አሁንም ይሄኛውን ሳይ ለመሞከር ባለፈ እንትን ብዬ ሞከርኩት። በጣም ያቃጥላል። በጣም እንሞክር። እውነት ለመናገር ያኔ ቻይና ስንበላ የነበረው ኑድል የቻይና ኑድል እንትን ነው። ይሄ የፈላ ውሃ ዝም ብላችሁ ይሄ እንትን ሳህን ላይ ኑድሉን ጨምራችሁ የፈላ ውሃ ስጨምሩበት ከዛም ትንሽ ክድን ስታደርጉት ቶሎ ነው የሚበስለው። ይሄ ግን ትንሽ እንትን ይፈልጋል፣ እሳት ይፈልጋል። እኔ የፈላ ውሃ ብቻ ጨምሬበት ምናምን አልጠብቅም፣ ጊዜ እንትን ስለሚል ማለት ነው። ብረድስት ላይ አድርጌ ትንሽ እሳት ላይ ጥደዋለሁኝ ማለት ነው። ከዛን አብረን እንበላለን። እውነት ከዛን ከኔ ጋር ትቃጠላላችሁ። እንግዲህ ቻሉት። እንዳልኳችሁ ነው። በደንብ አልበሰለም። ይሄ ምንድን ነው ይመስለኛል የኛ ሀገር ይሄ ኢንዶሚ ራሱ ቶሎ የሚበስል ይመስለኛል። ይሄ ግን ትንሽ አይበስልም ቶሎ እንጂ በጣም ይጣፍጣል። ጣዕሙ ይሄ የሚያቃጥለው ነገር ሳይደረግበት በራሱ በጣም ይጣፍጣል። ሌላ ደግሞ እኔ ውሃውን በጣም ትንሽ ወዳለሁ። እንደዚህ ሲሆን በጣም ደስ ይለኛል። እንደዚህ ካደረገን በኋላ እናደርጋለን መሰላችሁ። ይሄ ነገር ወልጀዋለሁ፣ ይጣፍጣል። ከውስጥ ሰሊጥ ምናምን ነው መሰለኝ። ይሄ ነው እንግዲህ የሚያቃጥለው። በጣም ያቃጥላል። እዩ ከዛም ሚክስ እናድርገዋለን። ያስፈራል በጣም። እንግዲህ እንሞክረዋለን። ስለማታውቁ ነው እንዴት ነው የሚያቃጥል። ከዛ እኔ መጨረሻ ላይ ምን እንደማደርግ ውሃውን ይሄ የሚያቃጥለውን እጠጣዋለሁ። በጣም ነው የወደድኩት። በጣም ይጣፍጣል። ባለፈ ራሱ ለመሞከር ሱቅ ሄጄ ልገዛ ሲሄድ አንስቼ ባለሱቁን እየጠየኩት ነበር እና አንዷም ይሄ ነገር ምናምን በቃ እንበለዋለን አሪፍ ነው መሰለኝ እያሉ ነው ምናምን ብላ ስታወራ ነበርና ሞክሩት። በጣም ይጣፍጣል። ትወዱታላችሁ። ግን ማቃጠሉን ደግሞ ችላችሁት ማለት ነው። ወዳችኋለሁ። ባይ ባይ።